በነገራችን ለኛ የማንንም ሃይማኖት የማንቋሸሽ የመሳደብ መብት የለንም። አይ ኡስታዝ እንዴ እነሱ እኮ ቁርአንን ይሳደቡብናል፣ ረሱልን ይሳደባሉ አለይሂ ሰላቱ ወሰለም፣ አላህን ይሳደባሉ እና መልስ እየሰጠን ነው ካላችሁ አላህ ይሄን አይፈልግም። ቁርአን ይሄንን አላስተማረንም። ኢድፈዕ ቢለቲ ሂየ አሕሰን ነው የሚለው፣ ክፉን በመልካም አሸንፈው ነው የሚለው፣ ክፉን በመልካም ግፋው ነው የሚለው። ሱረቱ ፉሲለት ምዕራፍ 41 ከቁጥር 34 ጀምሮ ያሉ አያቶቹን ያቸው። በውይይት ወቅት ሃይማኖታዊ ውይይት የሚሆን ሌላም አይነት ውይይት attitude matters more than evidence። ይሄ ስነ ምግባር አኽላቅ አንተ ከምታቀርበው መረጃ ይበልጣል። በስድብ እውነትን ብታቀርብ ማንም ሳይቀበልህ። ተሳደቡልን አላለም የኛ ጌታ። ቁርአን ተሳደቡልን አላለም። በጣም ልናስተውለው የሚገባ ሐሳብ ነው። መጠየቅ ሰዋዊ መብታችን ነው። መጠየቅ አላህ የተፈጠረው አእምሮ የሚጠይቅ ነው። ለሰው ልጅ የተሰጠው ሰዋዊ መብቱ ነው። ለሰው ልጅ የተሰጠው questioning is a natural right፣ ተፈጥሯዊ መብታችን ነው መጠየቅ። ስንጠይቅ ግን በስርዓት በአደብ መሆን መቻል አለበት። እና ሶሻል ሚዲያ ላይ የመጨረሻ አንድ